መባላት ለእሱ አትገባም። ጥሩ ሴት ያምጣ። ልጅሰን ዛሬ በዩቱብ ላይ ቡድኬ እኮ እያፈላለገለት ነው። ማታ የራሱን ሚስት ፈልጎ አይሰራም ወይ የተባለ ነበር። ሆነ አሁን ለምሳሌ ነው ይሄ ደግሞ አሁን ለምሳሌ ሚፍታ ሚስት ተገኘ ማለት ይሄ አንድ ቤት ላይ ይኖራሉ አይደለም። ሚፍታ የራሱ ቤት ተከራይቶ መውጣት አለበት ሚስት ከተገኘ ማለት ነው። ገባሽ? እንደዛ ነው መሆን አለበት። እንደዛ ይሄ አራት ሰው አንድ ቤት እንደዛ አይሆንም። አንድ ቀን ብጥብጥ ይወጣል፣ ይጋደላሉ ይችላሉ። ስለዚህ አይሆንም። ይሄ መቃወም አለብን። ካልተቃወምን ገብርኤልን ነው የምላችሁ የአብርሃምንና የሩታን የዚች የሄርሜላን አይነት ተግማምተው ሲመጡ እንደዛ አይደለም። ሚፍታ ሚስት ካገኘ ሚፍታ የራሱ ሚስት ካገኘ ከዚህ ቤት ይውጣና የራሱ ህይወት መኖር አለበት። የራሱ ህይወት መኖር አለበት። ለሚፍታ መናገር አለበት። ለሚፍታ ሚስት አገኘንለት። ሰው እኮ በፍቅር ተወዶ ተፈቅሮ ነው እንጂ እናንተ ያገኛችሁ አላገኛችሁ አይደለም። ግን እዚህኛ አይና አግኝቼለታለሁ። ዝም በይ። አሁን ያቀነባበረ ራማ ምን ትያለሽ? ራማ ታወራ በእናትሽ ምን ማለት ነው? ምን አሁን ለምሳሌ አንቺ ቤት እንበል የራስሽ ቤት ለምሳሌ የራስሽ ቤት የአንቺ ባልና የሌላ ሰው ባልና ሚስትና አንድ ቤት ምን አይነት ነገር ነው እዚህ የሚያደርጉት? እኔ እኮ የሚያደርጉት ራሱ አያውቁም መሰለኝ። አይመስልሽም? ይመስለኛል። በሱ መንገድ እንኳን ይመስለኛል። ምክንያቱም አይደለም እስቲ ታወራ ሚሚ ሌላ ሰው እኔ ከልጄ ጋራ አብሬ መቀመጥ አልፈልግም ከባለቤቴ። ቴንኪው ሂጅበት። ይሄንን ደግሞ ወልጄ ፈቅጄ እኔ እስካረኩት ድረስ አይመለከትም ነው። እነሱ ወዶ ሼም ነው ሼም ይዞት ነው እንጂ ወዶት አይደለም ለማለት አክል። ደግሞ መቅዲ ደግሞ አንቺ እምነትሽ ምንድን ነው? መቅዲ ተናገሪ እስቲ። ሰው በዓል ነው እኮ ስንት ነገር አለ። የተግማማ ስራ በበዓል ይዘው ይመጣሉ። ስራ ትላላችሁ። ስራ አንቺ ሪማ ወር በእናትሽ መቅዲን ነገር ተያት ባክሽ። ራማ ወር አንድ እንትን አትልም። ዝም ብላ እንትን እዚህ ሰው ምን ላውራ ሰንዬ አውሪ እንደ ቅድሞ አውሪ። ማንኛውም ቤቱን የሚከፍት ካለ ይክፈት። በቃ እኔ በእናታችሁ ልወጣ ነው። እግዚአብሔርን ራሴን በጣም ነው ያስከፍተንሽ ነው እንዴ? የተግማለ ብዙ ሰዎች አሉኝ እናቴ። ከዚህ ወጣ ብዬ ከጨረቃ ከጭቃ ከምናምን እዛ ሄጄ በየገዝት እከታተላለሁ እናቴ። እኔ ካሁን በኋላ ምን አዳረቀኝ እናቴ? ስራ እየተግማማ ጨረቃ ፋሚሊን የራሱ ጨለማ ፋሚሊ ብለን እናስቀይራለን። እዚህ ብሎ ከተግማሙ ማለት ነው። ጊም ስራ ከሰሩ እንቀይራለን። አብርሃም የጠላ ነውን ደግሞ በእነሱ ደግሞ ሊመጣ ነው። እቺ ሁለተኛዋ ሄርሜላ ሆና ልትመጣ ነው። ለማየት ሄርሜላ ናት። እሱን ማስቆም ከቻላችሁ ልጅቷን ከምድረ ገጹ ማጥፋት ነው። አይደግሙትም። አለቀ። እኔም እኮ እሱ ልጅቷ ላይ እንነሳ ሊሰኒ ልጅቷን እዚሁ በቃ ልጅቷ ሲም አትጥሯት ወይ የሚታደርጉ ነገር አድርጉ እንጂ ልጅቷ ሲም እኔ እንዲጠራ አልፈልግም። ልጅቷ የብብቴ እህቶች ገስት እየሰሩላት አልነበር እንዴ ባለፈው ኒፍታ ሲሆን እኮ ዛሬ ብቻ አሁን ሰኒ ብቻ ስለተናገረችው አይደለም። በትላንትና የሆነ ነገር እንትን በለበሱት እየረበጡት ነው ያደሩት። ሌላውን ለማስጠፋት ያልከበዳቸውን ብዙ ነገር ዩቱብ ላይ ተጭኗል። ብዙ ነገር ሄዳችሁ መስማት ትችላላችሁ። እኔ እሱም ብቻ አሁን በተናገሩት ብቻ ለብሩኬ ምናምን እህቶች አያገባንም። የእኛ ማንነት ማሳየት ነው እንጂ እነሱ እኮ ነው የሚያበረታቱት። የሚያበረታታ አንድ ሀና ብቻ ምን ዋጋ አለው ነው? ማንም የሚያበረታታው ላይ ሰው የለም። የራህማ ዝም በይ እናንተ ምን ሆናችሁ? አሁን የአብርሃምን ትደግፋላችሁ? እነዚህ ልጆች ተፈዳድቦ ሰው ተዋግጦ እኔና ሰኒ እንኳን ሳይቀር ተጣልተን ስንት ነገር ስንት ቦታ ስንት ተፋልፎ ሰው ይሄ የገማ ስራ እንዲያመጡ ነው። ስራ የሚባለውስ ምንድን ነው? ስራ እኔ የማውቀው ስራ የመንግስት ስራ ነው፣ የሱቅ ስራ ነው፣ የምን ስራ ነው? እኔ ሴትና ሴት ተለጣጥፎ የሚመጣ ልጅቷን እናጥፋ። ሆነ እግዚአብሔር ለምን አንድ ሆነን የሆነ መፍትሄ አንፈልግም? የሆነ መፍትሄ
ሀረን እኔማ አንዴ ላውራ ወይ ታደርጋለሁ። አንዴ ላውራ። በነገራችን ላይ ልጅቷ ብቻ አይደለም ከዚህ እንትን ማጥፋት ጓደኞቹም በራሳቸው አይዲያ ይምጡ። እነሱ እንደዛ ነው፣ እነሱ እንደዛ ነው። ጓደኞቹ አያገባንም። ሰላምዬ ስለ ልጅቷ ማንም እያደገ ነው። ልጆቹ ይችኛዋ ማለት ነው ከቲክታክ እኛ ንቀት ነው ገባች። እነሱ አይደለም እንደሚያመጧት ነገ የሚያመጡት ጓደኞች ናቸው። ጠብቂ ራሳቸው ይመጡ የለ እንዴ? ራሷ ትመጣ የለ እንዴ? ራሷ ትመጣ የለ እንዴ? ውዴ ንቀት እዚህ ገብተን ገስት ላይ ንቃለች። ይቅርታ አልላቸውም ብላለች። ይቅርታ አልላቸውም ብላለች። ንቀት ነው ግን ልጅቷ ዋጋውን መስጠት ነው። እዚህ ጋር ደግሞ ስራ ነው አትበሉ። ስራ ነው እዚህ ዋጋ አብርሃም እንደዚህ በርታበት ጠንክርበት ብሎ 400 300 አብርሃም አርጋ ጡንቻት እንደዛ አትበሉ። ቤቴ እንዳደርሽ ሲቀጥል ደግሞ ይሄንን ብሩኬና ሀይሚ ናቸው ማስቆም ራሳቸውን ማስከበርም አለባቸው። ራሳችሁን ማስተካከል አለባቸው። በራሳችሁ ነው። ምንድነው ማለት ይችላሉ። እነሱ የሆነ ነገር ኮሽ ቁጥረኛ ጭንቅኛ ማስተዳደር እኛ ማፈላለጥ ምንድን ነው? ከስህተቱ አይማሩም እንዴ? ልጆች እኮ ዛሬ ማንም ጋር ለሞታ እየተሰበሰበ ምንም አላረጉ ብሩኬ እኛ ልጅቷን እንቃናለን፣ ልጅቷን እናጥፋ ነው። ነገ ተነገ ወዲያ ስለና ሀይሚና ስለ ብሩኬ እነሱ አብረዋት እንትን ካሉ ያን ጊዜ መናገር እንችላለን። ዛሬ አይደለም እኛ ብቻ አይደለም እኛ ብቻ አይደለም፣ እነሱ ራሳቸውን ማስከበር አለባቸው። ብሩኬ ላዞ እዚህ ጋር አንዴ አረግቻለሁ ትላለች፣ እሱ ነው ትላለች፣ እዚህ ጋር ደግሞ መታ እንደዚህ ትላለች። ለምን እኔ ስም አትጥሩ ማለት ይችላል እንዴ? እኔ ስም አትጥሩ ምንድን ነው በዚህ ልክ ያክል? እኛ ብቻ እዚህ ጋር መንጫጫቱ ምንድን ነው ትርጉሙ? ራሳችሁን ማስከበር ያለባቸው ራሳችሁ ናቸው። ኮሽ ባለ ቁጥር እኛ ጭንቀት ስንት ዩቱበሮችን እናውቃለን። ልጅ የሚወልዱ የሚያሳድጉት 3 ልጆች 4 ልጆች እንደነሱ ሰርቶ ማለት ነው። ለዛውም ሳይታይላቸው ምንድነው ይሄን ያህል ማሽቃበጥ? ማርያምን ተጨማለቁ እነሱ ራሱ ማለት ነው። ቆይ አሁን ቆይ አንዴ ሁላችሁም ዝም በሉ። ልጆቹ ምን አደረጉ? በሰላም አንድ ቪዲዮ ሰርተው የመጡት እና እኛ ማስወገድ ያለብን እቺ ጨምላቀዋል ነው። በቃ እነሱ ምን አድርገው መጡ? በሰላም ቪዲዮ ይታችኋል። በየቦታው የመጡት እነዛ ናቸው። ሁሉም የራሱን ሀሳብ ሰራ። ግን ደግሞ ነገ ከነገ ወዲያ ሳታዩ ጸጥ ብላችሁ ልጆቹ ላይ ጉቦ ናችሁ። ለፍፄና ደግሞ ለነፍፄ ምክር ነው። ሁለተኛ አታምጣብን ነው እንጂ እንደዚህ ነው እንደዚህ አትበሉ። ረፊ ምናምን ብላችሁ ማስኬር ትችላላችሁ ወይ ማስቆም ትችላላችሁ እንጂ ልጆቹ ምንም እኮ እንደዛ ነው። እነ ፍፄ ነው ማቆም የሚችሉት። ሁለተኛ ነገር ደግሞ መፍታት ስለፈለጉ ሊሆን ይችላል። በቃ አሁን ልጅቷንም ማስወገድ ቢፈልጉ የሆነ መሄድ የፈለጉበት መንገድ አለ። ልጅቷንም ኦዲየንስ እንዲፋታት ይቅርታ ሳትጠይቅ በዚህ መልኩ ማንም ሰላም አይሰጣትም። ይህንን ደግሞ የታወቀ ነው። ግን ደግሞ ሰላም አንሰጣትም። ማርያምን ናፍቆኛል። ማላ እንደዚህ እየገገመች ኧረ በእናታችሁ እኛም እምነት የምቆረቀዘው ኖ ስራ ነው የሚባል ነገር የለም። እኔ ስራ ነው ምናምን አለ ስራ የሚባል ነገር የለም። ቆሻ ማርያምን እናቴ ትሙት ብላለች እያላችሁ ነው። እንግዲህ ምንድነው ይሄ ቪዲዮ ቤት አለ ረሰራ ማለት ብላለች። ማርያም ሆነ እያለች ሀይሚ ዝቅ እያደረገች እሷ ማን ስለሆነች ነው ነው። እናንተ እኛ ምንም ስራ መሆን አልሆነ። እችን ልጅ ግን ማን እንደሆነ የጨረቃ ፋሚሊ ማርያምን እጅ ላይ ልጅቷን ማሳየት አለበት። ልጅቷን ብቻ አይደለም ነው ልጅቷን ብቻ አይደለም። እነሱ ራሳቸው ማስከበር ያለባቸው ራሳቸው። ምንም የሆኑት ነገር የለም። እነሱ እስኪ ምን አደረጉ? ራሳቸው ማስከበር አለባቸው። ስበን አትጥሩ ማለት ይችላል። ስለነሱ እኮ ነገር ስለነሱ ተፋቷቸው ልጆቹ ምንም እያደረጉ አይደለም። ወደ ሲያጠፉ ካደረጉ አብረዋ ከሆኑ እነሱን መናገር እንችላለን። ዛሬ እኮ እነሱ ምንም ያደረጉት ነገር የለም። ከዚህ በፊት እኮ ኤፍሬም እኮ መጥፎ ነገር ማን ነው ብሩኬ ላይ ሲያወራ ማን ነው እንትና ፍፄ ቤት አያስገባም ብሎ ውጭ ያወጣ አይደለ? ያኔ ከተጠያይቁ ቀይ ማለት እንትን አደረጉ። አሁን እቺ ልጅ ግን ሃይሚን ትንቃለች፣ ሃይሚን ትሳደባለች። ሃይሚን የደረሰችው ነገር የለም። እሱ ሃይሚን ነገረችው። ከዛ በኋላ ቤት አስገቧት ማለት ነው። ሃይሚን ቤት እሷን ደግሞ ቤት እያስገቧት ነው። እንደ ምን ማለት ነው ይሄ? ማለት እኮ አለበች እኮ በቃ እሱን ነገር ትተው ወደ ራሳቸው ተመልሰው ውጭ ነው ማውራት አለባችሁ። ውጭ ሄደው ማውራት አለባችሁ። ቤት ማስገባት ራሱ በጣም ንቀት ነው። ለሃይሚ ንቀት ነው የሚያሳየው። ፋክት እኮ ነው ይሄ። ማንም ምንም አታውቅም። ይሄ
ስልክ አናነሳም ብለዋት ውጭ ነው እንዲ አልገባችም። አናስገብቷት የለችም። ታውራ እስኪ ኤልማለኝ ነኝ ኤልማለኝ ታውራ እንዴ ዝም በሉላት። አውሪ ነኝ ኤልማለኝ ሚዩት አድርጉና ሁላችሁም አውራ አይደለባችሁ። ልትሳደብ ነው የመጣችው። ኧረ መሳደብ እንደዚህ ያለ እንደ በቀላሉ ኧረ ስንቶቹ እናውቀዋለን። ዩቱበሮች ማርያምን የዚህ ተግማሞን የምናቅላቸዋለሁ። ፈጣሪ በነገራችን ላይ ዛሬ እኔ እሷም የሰራችውን ቪዲዮ አልሰማሁም። መከራከርም ያልቻልኩትኝ ዞርም ብዬ ማላየው ቤቷም እኔም አላየሁም። ራይማ ምን አለች መሰለሽ? ይኸውልሽ ራይማ የሚሉት ማርያምን እናቴ ትሙት በጣም ናፍቆኝ ነው ብሩኬ የመጣሁት አለች። ማርያምን በእኛ እምነት እንግዲህ እንዲህ ድብ እናድርጋ እንትን አትልም። ገባሽ? እኔ በቲክቶክ ነው ያየሁት። ተቆራጦኝ ሰብስክራይብ አላረኳትም። ይኑራትም አይኑራትም አላውቅም። እኔ ይኸው አላለችም ይላሉ ከታች እየጻፉ ነው። አላለችም ብላለች። ናፍቆኛል ብላለች። ፍፄ ለምንድን ነው የምወስድሽ ሲል በቃ ልጠይቅ ነው። ፍቅርም ከሆነ እንትን እላለሁ እሞክራለሁ እንዲወጣልኝ፣ ግን ናፍቆኛል ለምን አላለችም? ናፍቆኛል አይደለም ማርያምን አላለችም። ማርያምን አላውቅም። ያልኩ ሰው ሁሉ እያየሁ ጠፍተሽብኝ። እንዴት ነሽ? ፎቶች ተቀይሮ ሰላም ናችሁ? ልጅ ሳኒ ሰላም አውሪ እናቴ አውሪ። ትንሽ ችግር ነው። አዎ እኔ አንድ ነገር ማለት ፈልገው እዚህ ጋር እየቆረጣችሁ የምታወጡ ሰዎች ቀጥታ ቁረጡና ላብሳላት ላኩልኝ። አንደኛ ይቅርታ መጠየቅ ካለብሽ ይቅርታ መጠየቅ ነው ቆመሽ እንጂ ብሩክን ላለመበጥበጥ ብሩክን ማግኘት አይጠበቅብሽም። ሀይሚን ላለመበጥበጥ ሀይሚን ማግኘት አይጠበቅብሽም። ይቅርታ ጠይቀሽ በሰላም መውጣት ነው በቃ። የሰው ህይወት ውስጥ እየተመላለሱ እየገቡ ጠርታ እንዶም እየገቡ እየወጡ መበጥበጥ አላስፈላጊ ነው እና እኔ ለምን አረግሽ ከዚህ በኋላ ምንድነው አላማሽ ሳይሆን በቃ ይቅርታ ጠይቀሽ ከሰው ህይወት መውጣት